بسم الله الرحمن الرحيم. اللهم لك الحمد كما ينبغي لجلال وجهك ولعظيم سلطانك. اللهم صل وسلم على نبينا محمد وعلى آله وأصحابه أجمعين. ربي اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. السلام عليكم ورحمة الله وبركاته። የዛሬው እንግዳችን ነቢዩላህ ሷሊህ ዓለይሂ ሰላም ይባላሉ። ቪዲዮውን ላይክ እያደረጋችሁ እስከ መጨረሻው እንድትከታተሉኝ የአክብሮት ግብዣዬ ነው። ወደ ትምህርታችን እንቀጥል። የሳሙድ ህዝቦች ከሁድ ህዝቦች በኋላ የመጡ ሲሆኑ በጣም ትዕቢተኛና ኩራተኛ ናቸው። በሳዑዲ አረቢያ ምድር በሂጃዝና በተቡክ መካከል የሚገኘውን ግዙፍ ተራራ በመፈልፈል ከዘመኑ ጋር የማይመጣጠን ውብ ህንፃዎችን ሰርተው ነበር የሚኖሩት። በጣም ትላልቅ ናቸው። አሁን ያለው ትውልድ በጉልበትም ሆነ በግዝፈት ከነሱ ጋር አይስተካከልም። ምንም እንኳን ድንጋያማ አካባቢ የሚኖሩ ህዝቦች ቢሆኑም አላህ ምድራቸውን ለቡቃያ ምቹ አድርጓት የምንጮቿንም ብዛት ለጉድ አድርጎታል። ጊዜው ከአባታቸው የወረሱትን የጣዖት አምልኮ አጧጡፈው የያዙበት ዘመን ነበር። በዱንያ ሰክረው አላህን ረስተው በወንጀል ተጨማልቀው ሳለ አላህ ሱብሓነሁ ወተዓላ ሷሊህ ኢብኑ ዑበይድ ኢብኑ ሂሻም ኢብኑ ዓድ ኢብኑ አርም ኢብኑ ሳም ኢብኑ ኑህ ዓለይሂ ሰላም የተባለን መልካም ነቢይ ከመካከላቸው ላከላቸው። ሷሊህ ዓለይሂ ሰላም በነቢይነት ከመመረጣቸው በፊት ህዝቡ ዘንድ በመልካም ስነ ምግባራቸው የሚታወቁ ከከበርቴ ቤተሰብ የተወለዱ ከዛም አልፎ ሰዎች ለፍርድ የሚያስቸግር ክርክር ሲገጥማቸው እሳቸው ጋር የሚሄዱ ምርጥ የአላህ ባሪያ ናቸው። ወደፊት ሀገሪቷም በንግስና ያስተዳድሯታል ተብሎ ይገመት ነበር። ይህ በእንዲህ አይነት ሁኔታ ላይ ሳለ ሷሊህ ዓለይሂ ሰላም የጌታቸውን ተልእኮ ገና እንደተቀበሉ በትኩስነቱ ወገኖቼ ሆይ አላህን ተገዙ፣ ከእርሱ ሌላ ለእናንተ ምንም አምላክ የላችሁም። ከአደም በኋላ ምትኮች ባደረጋችሁና በምድሪቱም ላይ ባስቀመጣችሁ ጊዜ አስታውሱ። ከሜዳዎቿ ሸክላን ህንፃዎችን ትገነባላችሁ፣ ከተራሮቿም ቤቶችን ትጠርባላችሁ። ስለዚህ የአላህን ጸጋዎች አስታውሱ፣ በምድርም አጥፊዎች ሆናችሁ አታበላሹ በማለት ጥሪያቸውን አስተጋቡ። ይህም በሰሙ ጊዜ ትዕቢታቸው አናታቸው ላይ ወጣ፣ ኩራታቸው ገነፈለ። የከተማዋ መሳፍንትም አንተ ሷሊህ ቆይ አንተ ከኛ በምን ተሽለህ ነው አላህ መልእክተኛ አድርጎ ሊመርጥህ የቻለው? ይልቁኑ አማልክቶቻችን በመጥፎ ሳያዩ አይቀሩምና አብደሃል በማለት ከዚያም እንደተለመደው ሷሊህ ዓለይሂ ሰላም የድሆችና ምስኪኖች ተከታይ ይበራከቱለት ጀመር። ይሁን እንጂ ባለጸጋዎችና ጉልበተኞቹ ዝም ማለትን አልመረጡምና ምእምናኑ ዘንድ በመሄድ እናንተ ባመናችሁት ነገር እኛ ክደናል በማለት ይሳለቁባቸው ነበር። እነዚህ አመፀኛ ህዝቦች አንድ ቀን የሷሊህን ዓለይሂ ሰላም ጥሪ ለማስቆምና ተከታዮችን ከሱ ለማራቅ ምን ማድረግ እንዳለባቸው ሊመካከሩ አንድ ቦታ ተሰበሰቡ። ብዙ ከመከሩ በኋላ በመጨረሻም ሷሊህ ዓለይሂ ሰላምን ያለ ተከታይ ብቻውን ለማስቀረት አንድ መፍትሄ አገኙ። እሱም ሷሊህ ዓለይሂ ሰላምን የሚከተል ከአማልክቱ በኩል የማይድን በሽታ ይይዘዋል፣ ከሷሊህም የሚርቅ ከነዚህ ነገሮች የተጠበቀ ይሆናል በማለት ከተማዋን ቀወጡ። ነገር ግን ትክክለኛዋ የዳዕዋ ጥሪ መንገዷን ይዛ ቀጥላለች። በዚህ ሁኔታ ላይ ሳሉ አንድ ቀን ሷሊህ ዓለይሂ ሰላም ጥሪያቸውን በህዝቡ ፊት ሲያደርሱ ህዝቡ አንተ ሷሊህ እውነት አንተ ነብይ ከሆን ማረጋገጫ የሆነን ዘንድ እስኪ ተአምር አምጣልን አሏቸው። የከተማዋ ሹማምንትና የተከበሩ ሰዎች በቦታው ነበሩ። የማይችለውን ነገር በመጠየቅ እንዳደናገሩት በማሰብ የማላገጥን ሳቅ ይስቁበትም ጀመር። ከመሳፍንቱ መካከል አንዱ ቆመና አንተ ሷሊህ ተአምር ማሳየት እችላለሁ የምትል ከሆነ የተአምሩን አይነት እኛ ነን የምንመርጠው፣ ያንተ ስራ እኛ የመረጥነውን ተአምር መተግበር ብቻ ነው አሉ። እኛ እያየን ከዚህ ተራራ ውስጥ በግዝፈቷ አቻ የሌላት የ10 ወር እርጉዝ የሆነች መልኳም ቀይ የሆነ ከግዝፈቷ የተነሳ የከተማዋ ህዝብና እንስሳት የሚጠጡትን ውሃ በአንዴ መጠጣት የምትችል ትልቅ ግመል አውጣልን አሉ። ነቢዩላህ ሷሊህም ዓለይሂ ሰላም ህዝቡ ሁሉ ተአምሩን አይተው በማመን ከጀሃነም ይድኑ ዘንድ የከተማዋን ሰው ሁሉ እንዲሰበሰቡ አዘዙና ሁሉም ተሰበሰቡ። ከዚያም ሷሊህ ዓለይሂ ሰላም ለጌታቸው ሱጁድ በመውረድ ጌታቸውን ይማጸኑ ጀመር። አላህም የእሱን መልእክተኞች በህዝባቸው ፊት አያሳፍራቸውምና ተራራው በጣም መንቀጥቀጥ ጀመረ። ህዝቡም ሁሉ አይኑን ተራራው ላይ ተክሏል። ካሁን ምን ሊከሰት ነው በማለት እርስ በርስ ይተያያሉ። በዚህ ሁኔታ ላይ ሳሉ ተራራው ከፍተኛ ጩኸት ካስተጋባ በኋላ በጣም በመሰንጠቅ ከመካከሉ ህዝቡ በጠየቀው መልኩ ትልቅና እርጉዝ ግመል ወጣች። ይህም ባዩ ጊዜ አይኖቻቸው ፈጠጠ፣ አንደበታቸው ደረቀ፣ ምላሳቸው ተሳሰሩ። ሷሊህ ዓለይሂ ሰላም ህዝቦቼ ሆይ ይህቺ ግመል የአላህ ተአምር ነው፣ ታያታላችሁ፣ ትዳስሷታላችሁ፣ እናንተም ዘንድ ትኖራለች። ባስቀመጣችሁት መስፈርት መሰረት ትልቅና እርጉዝ ሴት ግመል እንደመሆኗ መጠን ካሁን በኋላ ውሃችሁንም ለጋራ ነው የምትጠጡ። አንድ ቀን ግመል ስትጠጣ ቀጣይ ቀን እናንተ ትጠጣላችሁ፣ ምክንያቱም መጀመሪያ ያስቀመጣችሁት መስፈርት ይሄ ነውና አሏቸው። ነገር ግን ይህችን ግመል አንዳችሁም በመጥፎ ከተተናኮላችሁ የአላህ ፈጣኑ ቅጣት ይወርድባችኋል በማለት አስረዷቸው። ከዚያም ህዝቡ
ከዛም ህዝቡ ለሷሊህ አለይሂ ሰላም ያለው አመለካከት 100% ተቀየረ። ሁሉም ከማንም በላይ ሷሊህን ያከብር ጀመር። ብዙ ሺህ ሰውም የሷሊህ ተከታይ ሆነ። ይህ ያሳሰባቸው የከተማዋ ሹማምንት አንድ ቀን ተሰብስበው ምን ማድረግ እንዳለባቸው ሲወያዩ በመጨረሻም ግመሏን በመግደል ተስማሙ። ይህ የተወሰነውም በአንድ መጠጥ ቤት ውስጥ ሆነው ነበር። አጋጣሚ እዛው መጠጥ ቤት ሆነው ሳለ የመጠጥ ጥማቸው ሳይቋረጥ ከመጠጡ ቤት ጓዳ መጠጥ አልቋል የሚል መርዶ ደረሳቸው። ሹማምንቱም ለምንድነው በርከት አድርጋችሁ ማትሰሩት ብለው ጮሁባቸው። የመጠጥ ቤቱን ዛሬ ውሃ የግመሏ ተራ ስለሆነ ውሃ የለምና ብዙ መስራት አልቻልንም ብሎ መለሰላቸው። ከመካከላቸውም አንድ ቀዳር ኢብኑ ሳልፍ ኢብኑ ጁንዱ የተባለ አመፀኛ ከመሰል ጓደኞቹ ጋር ተነሳና ግመሏን ሊገድል ጉዞ ጀመረ። በጉዞ ላይ ሳሉ ሌላ 7 ሰዎች መንገዱ ላይ ተቀላቀሏቸው። 9 ሆነው ግመሏ ውሃ የምትጠጣበት ስፍራ ደረሱ። ውሃው ዘንድ ደረሱና በያዙት ሰይፍ ገደሏት። ከአጠገቡ ግልገሏ ነበርና አገልገሏንም አሳደው በትልቅ ተራራ ላይ ይዘው ገደሉት። ከሙጅሪምነታቸው የተነሳ የግመሏን ስጋ ቀኑኑ ነበር የተከፋፈሉት። ሷሊህ አለይሂ ሰላም ይህን በተመለከቱ ጊዜ አሁን የጌታችሁን ቅጣት ተጠባበቁ፣ የጌታችሁ ቅጣት ከመውረዱ በፊት ስጋውን ቶሎ ቶሎ በልታችሁ ጨርሱ አሏቸው። ህዝቡም አንተ ምን ዝም ብለህ ቅጣት እያልክ ትዝትብናለህ? እስቲ አምጣ ቅጣት የምትለውን አሉ። ሷሊህም በዚህ 3 ቀን ውስጥ የጌታችሁ ቅጣት እናንተ ላይ ተፈጻሚ ይሆናል። ለዚህም ማረጋገጫው ዛሬ ፊታችሁ ቢጫ ይሆናል፣ ነገ ደግሞ ቀይ ይሆናል፣ ከነገ ወዲያ ደግሞ ጥቁር ይሆናል፣ ትጠፋላችሁ። ይህ ሐሰት የሌለው ዛቻ ነው አሉ። እነዚህ ኃጢአት ጽዋ ጠጥተው የማይጠግቡ ህዝቦች ሷሊህን አለይሂ ሰላም ለመግደል ወስነው ዝግጅታቸውን አጠናቀው ሳለ በመጀመሪያ ግመሏን በገደሉት 9 ሰዎች ላይ ቤት ተደረመሰባቸው። አሁን የአመፀኞቹ ፊት መቀየር ጀምሯል። ሁሉም የፊታቸው ቢጫ መሆን አስፈርቶት እርስ በርስ ይተያያል። ሁለተኛው ቀን ደርሶ በነጋታው ሰው ሲነቃ ሁሉም ፊቱ ደም መስሏል። በድንጋጤ የሚሞቱም ብዙዎች ነበሩ። ያን ቀን በትካዜና በፍራቻ ካሳለፉ በኋላ የማይደርስ የለምና 3ኛዋ ቀን መጣች። ፊታቸውም ጥቁረት ወረረው፣ ተስፋም ቆረጡ። ሁሉም በመሰባሰብ ከፈናቸውን ለብሰው ሽቶ ተቀብተው ሞታቸውን መጠባበቅ ጀመሩ። ልክ ፀሐይ ጀንበሯን ተሻግራ ብቅ ማለት ስትጀምር ከወደ ሰማይ በኩል እንደ መብረቅ ያለ ከፍተኛ ድምጽ ያለው ነገር መጣ። ምድርም በኃይል መንቀጥቀጥ ጀመረ። ጅብሪልም በከፍተኛ ድምጽ ጮኸባቸው። ያን ጊዜ ልቦቻቸው ከደረታቸው መበጣጠስ ጀመረ። አይኖቻቸው ወደ ሰማይ ያፈጣሉ። መቅሰፍቱ ከየት በኩል እንኳን እንደመጣ ማወቅ እየተሳናቸው ነፍሳቸው ወደ ሰውነታቸው ዳግም ላትመለስ ተጠነጠለቻቸው። የከተማዋ ህዝብም ሁሉ ባያሉበት በድን ሆነው ሲሞቱ አንድ ሴት ብቻዋን ቀረች። ስሟም ካሊባ ቢንቱ ሳልቅ ትባላለች። ለሷሊህ አለይሂ ሰላም ከፍተኛ ጥላቻ ሲኖራት የክህደትንም ዘውድ ራሷ ላይ አኖራለች። ይህን ስትመለከት እግሬ አውጪ ብላ ሀገሩን ሸሽታ ብዙ ከተጓዘች በኋላ አንድ የአረብ ነገድ የሚኖሩበት መንደር ደረሰች። የሆነውን ሁሉ ነግራቸው በመጨረሻም ውሃ እንዲያጠጧት ጠይቃ ልክ ውሃውን ስትቀም ነፍሷ የሙታንን መንደር ተቀላቀለች። ሷሊህ አለይሂ ሰላም ወደ ሌላ ሀገር ተሰደዱ። ሷሊህና ከሱ ጋር ያመኑት ሰዎች ወደ ተከበረችው ወደ ተባረከችው ፈለስጢን ሀገር ተሰደዱ። ከዚያም በረምላ ከተማ መኖር ጀምረው ቆይተው ሳለ ሷሊህ አለይሂ ሰላም በ58 ዓመታቸው በዛው በረምላ ከተማ የዚችን ዓለም ጣጣ አጠናቀው ነፍሳቸውን ለጌታቸው አስረከቡ። በነገራችን ላይ ረሱላችን ሰለላሁ ዐለይሂ ወሰለም አንድ ቀን ለተቡክ ዘመቻ ባልደረቦቻቸውን ይዘው በመሄድ ላይ ሳሉ የሷሊህ ህዝቦች የጠፉበትን ከተማ ደረሱ። ማንም አይኖርበትም። የተወሰኑ ሰሃቦች በሷሊህ ከተማ ውስጥ ከሚገኙት ምንጮች ውሃ ሊቀዱ ሄዱ። የተወሰኑት ደግሞ መገልገያ ዕቃዎችን አመጡ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መገልገያ መሳሪያዎችን እንዲሰብሩና የተቀዳው ውሃም እንዲደፋ አዘዙ። ከዚያም ውሃው የተሰራውን ምግብ ሁሉ እንዲደፉ አዘዙ። ከዚያም ነቢያችን ሰለላሁ ዐለይሂ ወሰለም ይህችን ከተማ ስትገቡ እያለቀሳችሁ ማልቀስ እንኳ ባትችሉ ለማልቀስ እየዳዳችሁ ሆናችሁ እንጂ አትግቡ አሏቸው። እኔ በእነሱ ላይ የወረደው በእናንተን እንዲያገኝብኝ አልፈልግም አሏቸው። ፊዳከ አቢ ወኡሚ ወነፍሲ ወደሚ ያ ረሱላላህ። በዚህ አካባቢ ያሉ ነገሮች ሁሉ ለባልደረቦቻቸው አሳዩአቸው። ግመሏም የወጣችበትን እና የተገደለችበትን ቦታ ወስደው አሳዩአቸው። ፊዳከ አቢ ወኡሚ ያ ረሱላላህ። እስከዚህ ድረስ ከተከታተላችሁኝ ቪዲዮ ተመችቷችኋል ማለት ነው። ላይክ፣ ሰብስክራይብ ማድረግ እንዳይረሳ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።